ሞኜ ተላሌ ከገጣሚና ሰዓሊ ገብረ ክርስቶስ ደስታ ግጥም የተወሰደ። በአራት እግሩ ሲሄድ ሲቆም በሁለቱ ሲያጌጥ ሲለባብስ የሰው ልጅ ኩራቱ ይኖር ይመስለዋል ዓለም እንዲጣፍጣ መድከም መንገዳገድ እርጅና ሳይመጣ ወዙ ሲያብለጨልጭ ፈገግታው ሲያበራ ሰው እኔ ነኝ እኮ ማን አለ ጠንካራ ብሎ ሲደነፋ ቆሞ ሲንጠራራ ፍጹም አያስብም ሰዓቱ ሲቆጥር ነገ ዛሬ ሆኖ ወደ ትናንት ሲዞር ቀድሞ አይሰማውም ደቂቃው ማለፉ ቀኑ መሽቶ ነግቶ ሲለፈልፍ ወፉ ዛሬ እኮ ዛሬ ነው ነገም ቢሆን እሱ ከእድሜው ላይ አንድ ቀን ሁለት መቀነሱ ይህ እርጅና አይደለም ዛሬ ጤናማ ነኝ ተመልከት ጡንቻዬን ዝለል ብረር ሲለኝ ነገ 29 በአመቱም 30 አበድክ ጤናም የለ ገና ነኝ ጎልማሳ 30ውም አልፎ 40 አመት ሲሆነው ቁጭ በል ተጫወት ይቅርብ ሩጫው ማሞ መስታወቱን እስቲ ወዲህ ስጠኝ ከሽበቴ በቀር አሁንም ወጣት ነኝ 50ም 60ም አልፎ 90 ቢሞላ ሞኝ ነው የሰው ልጅ ማሙዬ ተላላ እድሜ ያሳሳቀው እርጅና ቤት ገብቶ ዞር ብሎ ሲያስተውል ያን እንዳገት ወጥቶ መርበትበት መደንገጥ ያኔ ነው ሐዘኑ ይገርማል ይደንቃል እንዴት ሄደቀኑ ሁሉም አዲስ ነገር አይቶ የማያውቀው ከቶ ምን ልብስ ነው ሳያውቅ ያጠለቀው ውሃ ውስጥ ቆይቶ በሳት የተቆላ ቆዳው ተጨማዶ ሲመስል ባቄላ ጅማቱ ሲታሰር እግሩ መሄድ ሲተው እጁ ሲንቀጠቀጥ መጨበጥ ሲያቅተው አይኑ እየደከመ ጆሮ ሲያወላውል አንሱኝ ብድግ አርጉኝ ያዙኝ ይቀፉን ሲል እንዳያፍር ሲባል እንዳይወድቅ ሲጠገን ህልም እየሆነበት የበረረው ዘመን ለጽድቅ ነው ብሎ ሞት መጥቶ ሲያነሳው ሰው ያብዳል ይጮሃል ያለቅሳል በሬሳው ካለ መኖር መጥቶ እኖራለሁ ይላል ሲሞትም በኋላ ቆይቶ ይነሳል መኖር የሚሉትን ይህን ቃል ቢያገኘው መንካትም መዳሰስ መጨበጥ ብቻ ነው እንደ ብር በኪሱ ወይ እንደ ቀለበት እጣቱ ላይ አርጎ መኳተን ይብዛበት ማ መሆኑን ሳያውቅ ራሱን ሳይገምት እንደ ጥንግ ለግተው ወደ ላይ የጣሉት አየር ላይ ተንሳፎ የሚይዘው ሲያጣ ባክኖ ተሽከርክሮ ዞሮበት ሲመጣ በስስታምነት ራሱን ያኩራል እግዚአብሔርን አየሁት ልክ እኔን ይመስላል እሱ ለዚህ ዓለም ቅንጣት ይምንት ነው ይህ ዓለም ለዚያኛው ያኛው ለወዲኛው ተያይዞ ሲሄድ መጨረሻም የለው የአእምሮ መብራት እያነሰ ኃይሉ እየረቀቀበት ሲጠፋበት ውሉ ጭጋግ የሆነ ሚስጥሩ ሲሳነው ካለ መኖር ፈጥሮ መሬት ላይ የጣለው እንቆቅልሽ ሆኖ ዝም ብሎ የሚያየው ማን ነው ምንድነው የት ነው እንዴት ነው ከማለት ሲሄድ ያገኘዋል በቀጠሮ ሰዓት ሳር መሳይ ጎዝጉዞ ካሳለፈ እንቅልፉን ባይለብስስ ባያጌጥ ቢሆን ራቁቱን ፀሐይ ስትገባ ካየ ስትወጣ ውሃ ከወንዝ አፍሶ በፍኜ ከጠጣ ተገዢ ከሆነ ስራውን ከሰራ ሐሳቡን ሳያውቀው በሌላው ሲመራ አለ ብሎ ቆርጦ የለም ብሎ ካለ በሁለቱም ቆሟል መንገድ መሽቀጠለ እንጀራና ወጡን ደጎና አርጎ ከበላ ሰው እኮ ከብት ነው አይ ሞኜ ተላላ